በአቡዳቢ የሚገነባው የምስካየ ኅዙናን መድኃኔዓለም ወቤተ ተክለ ሃይማኖት ገዳም የተባበሩት አረብ ኤሚሬቶች መንግስት ለታላቁ ገዳም የተሰጠው የ17682 ካሬ ሜትር ቦታ ላይ እነሆ በአቡዳቢ የሚገኘው የምስካየ ኅዙናን መድኃኔዓለም ወአቡነ ተክለ ሃይማኖት ገዳም የአጥር ግንባታ ተፈቅዶለት ስራ ተጀምሯል። ይህ በታላቅ ምዕራፍ እውን እንዲሆን ላደረገው እግዚአብሔር ይመስገን በማለትም ነው የመረጃ ምንጮቻችን የገለጹት። በጣም ያልታሰበና ያልተጠበቀ ቦታ ላይ ይህን የሚያክል ትልቅ ለገዳማት ግንባታ ወይም ለቤተ ክርስቲያን ግንባታ ልገሳ መደረጉ በጣም አረብ ኤሚሬት በጣም ትልቅ አሁን ስልጣኔና የሃይማኖት ነጻነት እንደመጣም ነው ሁኔታዎቹ እያሳያሉት። ይህ ትልቅ በኢትዮጵያ መንግስት ቤተ ክርስቲያን ምስጋና እንዳቀረበ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ እንግዲህ ከእለቱ መረጃዎች ጋር አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል የምትላለፉት ወቅታዊና ታማኒ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ያን ክፍት በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።